እንዳታደርጊ እዚህ ቤት መተሽ ወይ ሄደ። አሁንም ሊገዛ የገዛው ደስ አላለውም ያንስባታል ብሎ ሄደ ይመስለኛል። ቢራቢሮ አይ ያስቸገርኩት ሌላ ሊገዛ ሄደ። ይህ ነገር ትወድ ታውቃላችሁ። እዚህ ነው እምቢ አለኝ ጉቺ። ለምን አባቱ የለሽም ኮይን ማለት ነው። ኮይን ስለሌለሽ ነው እምቢ አይልም ነበር። ኧረ ና ተመለስ ተመለስ፣ ተው ተመለስ። በሌላ እኔ ነው እና እኔ አሁን ራሱ ያለሀበሻ ጥሬ ስጋ ልበላል። እኔ መች ብር ተረፈኝ ለቀለብተኛ የምሰጠው መች ተረፈኝ አባቴ በልዬ። እኔ እኮ እንደዚህ አይነት ቦታ እኮ ብበላ ይሻለኛል። ላማለኝ በሰማይ ወተቷንማ ላይ ቦታ ብሬ ጥርስቅ አርጌ ካለሀበሻ አገልግሬን ጀበና ቡናዬን ጠጥቼ መጥቼ እናንተን ብረቅጣችሁ ይሻለኛል። ጥግብ ብዬ ጋይሱት ምግቡ እስኪሰራ ድረስ ለእናንተ አንዳንድ አሉባልታዎች ወሬ ባወራ ይሻለኝ ፍቅሮቼ። 2000 ብር አላወጣም። ምን ጨዋለሁ ጉቹ ወይ ነው ላይት ወይ ቤቱን ባርኪ እስኪ ነው ልዬ ነው ፍቅር ባርኪ። ማን ነበር ጉቹ የሚልሽ? ዜድ ሆነቻ። ዜድ እሰይ ከደረሰሽ እንኳን ደረሰሽ ፋስትዬ። ሳይደርስሽ እየዋሸሽ ከሆነ ደግሞ እድሜ ዘላለምሽን አይድረስሽ። ስትቀላውጪ ኑሪ ካለ መድኃኒዓለም ያስቀላውጥሽ። ቅልውጥ የሰው ስታይ ኑሪ። አሜን በይ። ምን አንቀሽቅሻለሁ? እሺ በምን እንደምትፈልጊ ምን አንቀሽቅሽ? ኮመትሽ ማሪ። አይ ከደረሳት የዓለም ሲሳይ ያርግልሽ። የምትዳሪበት የምትቋይበት የምትወጪበት ያደርግልሽ። ሳይደርስሽ ከሆነ ደግሞ እድሜ ዘላለምሽን የሰው ስታይ ስትቀላውጪ ኑሪ። አይድረስሽም፣ አይስጥሽ። እንደው ቢወጣልሽ ራሱ ስሙ ተሳስቶ ለሌላ ሰው ይሰጥ። ጉቺዬ እየዘለልኩት ሜምበር ስላላደሽ ነው። ተይ አልተውም። ዋሽተሽ ከሆነ አልተውም። ሀቅ አለኝ። ደረሰኝ ብለሻል። ሀቅ አለኝ። ሄድብሻለሁ። ሜምበር አድሱ ብያለሁ እዚህ ቤት። አንተ አሜን የምትባል ሰውዬ ራሱ አዲስ ሜምበራችሁን አድሱ። ምን ሆናችሁ ነው? ኖሌ ዋትስአፕ ቤቢ ናይስቴ አሽሙር ምናምን ፖስት እያረግሽ አየሁኝና የሆነ ጉቹ ወይ በእኔ ስም ነው አይደለ ለእሷ የምንሰጣት እያላችሁ ማታ አሜሪካ ጠዋት በዱባይ ለሊት ነው ለምኑት እንለምን ብለውኝ ነው። እኔ አልለምንም ስላቸው እንለምን አሉ። ድሬ የለችም እንዴ? ድሬ የለችም እንዴ? ድሬም ለመነች። አይ ድሬ ከበላይ ትእዛዝ ተሰጥቷታል። ተይኝን ልነግራት ነው። ጃዊ በስመ አብ ወወልድ ወመንፈስ ቅዱስ። ኧረ እኔ እወደዋለሁ። ተይ እንዲያትበኝ ሳትታበሱ አትቀሩም። ፖስት በጣና የኔ ጠበቃ እንዴት ነሽልኛል? እዚህ ነው አሁን እዚህ ነው። ከዛ ስሬ የምትባለዋን ኳታሪ እንጂ ነው ማገኛት። ቆይ እሷኔ ጠላቴ ቆየት አለች። ጥሯት ምን ታሪክ አላት? ድሬ ጃዊ ሰው ቢወጣ ሌላ ጃዊ ሰው ገባ እኮ። ኧረ እንደሱማ የሚሆን አይመጣም። እሱም እንዲህ ተብሎ ነበረ። አንቺ ከምን ጋር ነው ያወዳደርሽው? ተሳስቼ ነው ማሪ አወዳደርኩ። ሳተሳዚ ቅርበሪ ተሳስቼ እንጂ አለው ያው መሲ ራሱ ይፍታደልኝ እያለች ነው። ይሄኛውን ጃው አዲሱን ጃው አይታወቅም። ኢንቪዚብል ነው ጉቺ። ይሄኛው ኢንቪዚብል ነው። ያ ማልቀሱስ ጉቺ ይዛል። አረ የወንድ አስለቃሽ ምን ያደርግልኛል? አለቃቀሱ ለለቅሶ ቤት ድምፁ ራሱ እኮ እንደው በስማ እዛው አንቺ ጋር የሚያለቅሰው እኔ ፊት እኮ አልቅሶ ማያ እንዴ ላውድ አድርጌ
እሱ ያለቁ ስትጎርሽ የነበርሽ ሴት እኮ ነሽ። አከራባሽ ቢና ከታሌታ ስሚ ሎሊ እንደራደር መጨረሻ ላይ ድሬ ዕጣ ቆርጣ እዛ ይወጣልኛል ብላ እየጠበቀች ነው አሉኝ። እዛ ልሂድ እንዴ? ድሬ ቤተሰብ ነች እኮ ፓርታን ነው እንጂ ቆርጣለች። እዛ ናት። አይ ትቆርጣለች። እዛ እኮ ቤተሰብ ነች እንዴ? በምን እንደራደር? ቆርጣለች። ለሳፖርትም ለምንም ብላ ትቆርጣለች። አረ ሰብስክራይብ ምናምን ነገር ነች መሰለኝ። አሁን ግን ሞዴሬተር ሁሉ ነበራት። አይ ትሄዳለች። አሁን በምንድን ነው የምንደራደር የምትለኝ አንቺ? ኪኪ ወይ ይሰማኛል። ጃዊ ግን አይመችሽም? አዲሱ በስመ አብ ያረዝረ እኔ አዲስ እናደለው ጃዊ ግሮ አራይፒ ብያለሁ። ጉዳችም ላይ እንዳይሶ የድሮ ጃዊ ጥመደኝ በቃ አራይፒ። ከዛ ይኸውልሽ ጉድ ናይት ምን እንዳልኩት ታውቂያለሽ? ጉድ ናይት ጃዊ ይሏል። ያኔ ይለያል እኮ ግን የዋ ነው ጌታን የዋ ነው። ተው እንደዚህ ያሰማ እኮ እኛ ምን አደረግን? አሁን በምንድን ነው የምንደራደረው? እዚህ ቤት ምንድን ነው እህል ውሃሽ ማጠሪያው ደርሷል። ነው ላይት ምን አጠፋው? ጉቹ መስኝና በአንድ ጎራውኝ እኔ ምናገበ እኔ ለሱም ላንቺም ነኝ። ለሱም ለኔ መሆናችማ ፍቅር ዜነት እሱ ደግሞ እኮ የማይወዳት ነገር በምን አወቅሽ? አይደለም በምን አወቅሽ? ምን ነው አንዴ ሞዴሬተር ጊዜ እኮ መጀመሪያ አንቺን ያፈረጠሽ። አንቺን ሞዴሬተር አንቺን ለመቦለክ አይደል እንዴ ብሎግ ሙሉ ስልጣን ስጪኝ ብሎ የለመነኝ። አሁን እሱን ተይው። እኔ ጠልቶሻል ብትይ ምንም አይመስለኝም። በምንድን ነው የምንደራደረው? ጉቹ እኔ እና እሱ እንድንታረቅ ፈልገሽ መስሎኝ እና ፈልጊም አንቺ ምን አልፈልግም። ችግር የለውም ካልፈለግሽ በቃ ነገር ሌላ አጣብሽው። በፌክ ራሱ ለምን ያየኛል? ሜምበር አዲሱ በፌክ ራሱ ለምን ያየኛል? ያየኛል እኮ አውቃለሁ። በጣም ነው የሚወደኝ። ታይው እናትሽ በቃ እኔ ቁጭ ቁጭ ብዬ ታይው ቤታል ቁጭ ብሎ ነው የሚያየኝ። በፌክ አውቃለሁ እንደሚወደኝ። ካለ ማየው ልብ ካለው ከሁሉም ይቦልከኝ። እስኪ ወንድ ከሆነ እስኪ አብየኝ። ወንድ ከሆነ ዛሬ ደግሞ ስራ የለህም። ዛሬ መሲ ግን ሁለት አንበሳን ውጣ አለቀሰ ምናምን ትላለች። እኛ ምንም ያልደረሰን ስንት አግዘንላት አሽቃላጮች ተባለች። ይሄ ያንተ ነው እንዲ አባቴ? ይሄ አካውንት ያንተ ነው አባቴ? ትናንት ደግሞ ቤታ ቤት በደብተራው እያንበሸበሽካት ነበር። አንተ ደብተራው አንተ ድሪል የምትባል ሰውዬ እንዳታናግረኝ። ምን አጠፋ? ጠፋክ ብዬ ስጠይቅ አይደል እንደ ጊፍት ፈልገሽ ነው ምናምን የተባልክ። ለምን ታንቃ አትሞትም? ከፈለግ ለእኔ ምን አድርጋልኝ ታውቃለህ? ቆረቆንዳ ሽማግሌ ለቅሶክን የተረፈኝ ለገዳም በመዞሪያት ነው። እዚህ ከልጅ ልጆች ጋር ከኛ ጋር ቲክቶክ ድሪል የሚባል ጌታን የልደትሽ ቀን ምናምን ብለክ እንዳጀማመር ሞዴሬተርንም ለምን ቀማሽ መስል ከራገር ሌላውን ተው አታምኝኝም። ለጊፍት ብለሽ ነው የሰጠሽው አሉ እነ ጆከር። እነ ጆከር ነው ያለሽ? ውሸት አላለም እግዚአብሔርን ከኔ ውጭ ለማንም አይሰጥም። ያራሱ የሰጠሽ የኔን ዕዳ ሊከፍልሽ ነው እንጂ ብሎ ስድብ ብር ሲያደርገኝ ኦኬ ና ያው አሁን ላንሳልፍ እያነሳው ማይም እና ስለዚህ ጆከር ነው የሚሾፍርሽ ማለት ነው። ገደል ግባ ከጆከር ጋር ተቃቅፋችሁ የሾፈር ጆከር የጆከር መሪው ነሽ ማለት ነው። ጆከር ልደቴ ይጠብቃል እንዴ? ጠፋው ቀረቆንዳ ሽማግሌ ቆፋ ሽማግሌ ጌታን አካውንት ጊፍት አይሰጥም። መድኃኒዓለም ክርስቶስ ማለት ነው። እንኳን አካውንት ያው መጣ ያው አስገብ ባንክ ክራሱ ኢንሻአላህ ቢስሚላ ይዘጋብክ ማይም ለሱ ናውጣ ጆከር እንዳነቂኝ እዚህ ቤት ስንት ሺህ እና እኔ ስንት አይደል እንደ ሰው በጠፋ ጊዜ ትስልሽ የነበረው የሰጠከኝን ሂሳብ ሰርተህ እኮ ከጆከር ዕዳ ላይ ቁረጥ ስራው ለራስሽ ሚሰጥ ተቀበይው። ማይም ተቀበይው። ጆከር ዕዳ ነው ያልከው። ህዝብ ሰምተዋል። አባሽ አሁን
ሞዴሬተር መልሽልኝ። በተላብሮ ያውልሽ ሰክሮ ነው የሚመጣው። ሲቀጥል ኧረ ገና ከእንቅልፌ እየተነሳሁ ነው። እንደፈለግ ለምንድን ነው ለጊፍት ብለሽ ነው ሞዴሬተር የሰጠሽ ያልካት? ሲጀመር እሷ አንተ ሹፌሯ ነህ። ያው ድራይቭ ታደርጋለህ አላልኩም እኔ መቼ ብያት ብለሃል። እና ሞዴሬተሩ አሁን አለ ለአንተ ሰጠች። የዛኑ ሰዓት ነው ያነሳውበት። አቤት ውሸት ምክንያት ትፈጥራለች። በእኔ ጣፋ አንድ ቁጥር እሺ ካለክ ነው አላልኩም እኔ ብለሃል። ከኔ ውጭ ለማንም እኔ አሁን በአንቺ የምፈርደው እሱ እንዴት አንቺን ያዝዛል ነው። እንኳን አዘዘኝ ለምንድን ነው ያዝዝሽ? ደግሞ አንድ ለምንድን እሷ ምትላት እንደዛ ምትላት? አንቺ ስለምንድን ነው ያዝዝሽ እሱ? እንዲህ አንቺ ቆፍጣና ሴት አይደለሽ እንዴ? አንተ ቆፍቋፋ ሽማግሌ ኖ ራስሽን የቻልሽ ቆፍጣና ሴት አይደለሽ እንዴ? አንቺ ምንድን ነው ጀግና ነኝ ምናምን ነበር የምትይው። ምንድን ነው ዛሬ አሁን እሱ የሚያዝብሽ? ይሄ መሀይም እንኳን አዘዘ። ልደቴን ጠብቀህ ከአንድ ከዚህ ቤት ብን ብለህ የጠፋው አንተ። ያ ደግሞ ቢኒ የሚሉት አሜሪካ ያለ ባዶ ኪስ ሲቀቁጥሮች አንቺ ኮልሽ ደምረሽ የነገርሽ እውነተኛው ንጉስ እየዳብ ነው። ይሄ ሙዚቃ በሙዚቃ ሆኖ የለ እንዴ? ንጉስ እየዳብ እንዴት ነህ? ደህና ነህ ሆይ? እኔ ንጉስ እየዳብ ብቻ ነው የሚወደኝ። ከልቡ የሚወደኝ ንጉስ እየዳብ ብቻ ነው። ሌላ ሰው አንድ ሰው የሚወደኝ የለም። ይፍት አልሰጠሁት ምን አልሰጠሁት። የድሮ ወንድሜ ነው። ድሮ ጀምሮ ነው የሚወደኝ። በጣም ታማኝ ጓደኛ ነው። ለእሱ ስጮሽ የኔን ተይና ለንጉስ እየዳብ ሞዴሬተር ሰጠው። ማስገባት አልችልም። ቆንጆዬ አንድ ቁጥር ትጽፊያለሽ። ገስት ካላክሽ ማስገባት አልችልም። ባርኩ ቤቱን ሳባርኩ ገዝታ ትላኩ። ሙቀት እየወጣ ነው። ባርኩ ቤቱን እዚህ ቤት እናቴ እንደ ጠንቋይ ቤቱ ካልተባረከ ያስገባም። ባርኩ ምንም ነገር አለ ዛሬ መስማ ኮይን ደግሞ አለሽ ኮይን ላይቀርናል። ለደቂቃ ብቻ ቤትሽን ልጠቀምበት ለሁለት ኮይን ማክደሽኛል። ጉጭ ምንም አላረከኝም። እየወዳብ አንዳንድ ቁጥር መጽሐፍ ሰለቸኝ። እባካችሁ እስኪ አበባ እየሰጠው ሰው ቤት የምገባበት እኔ አካውንቴ ጊፍት አይሰጥም። በይ አንቺ ብቻ ነሽ እንዲ ልመና የተፈቀደልሽ። ለእኔም አልሰጡኝም። አንዳንድ ቁጥር መጽሐፍ ሰለቸኝ። እባካችሁ አበባ እባካችሁ ተረጋጉ። እስኪ አውጣ እንዲ ለማይ ታስገቢያለሽ። ንጉስ ገብቷል። እዮዳብ እንዴት ነህ? ታማኝ ጓደኛዬ ጉቺ ምን አደረኩሽ? ከእሱ ጋር የምታስተቃቅፊ እንዴ? እንትን ነው አላለም። እዮዳብን ሳልሰጠው የሚወደኝ ነኝ እና ሰጥቼ ነው እንደምትወደኝ ነው። እኔ ምን ሰጠኝ ታውቃለህ? አበባ ሰጠኝ። ለንጉስ አንድም ነገር ሰጥቼው አላውቅም። እንዲሁም ስሰድበው ነው የምውለው። ትክክል። ምንም ሰጠኝ አታውቅም። እኔ ደግሞ ያው ታውቃለህ ስለሰጡኝ ሰውን አልወድም አልጠላም። እኔ ንጉስ እዮዳብ የእውነተኛ ጓደኛዬ ነው። እኔ ሬስፔክት ፋሚሊውን በተለይ በጣም ስለምወድ ያውቃል። ለጉቺ ግን ለልደቷ ለምን የጠፋው ወንድ እዮዳብ? የለም አካውንት የምንም አይሰጥም። ኢዛዬ የአሜሪካኑ ንጉስ የኔ ፍቅር ኢዛዬ ላይ ነው አካውንት የኔ ጌታ ህይወቴ ያዝ አድርጉት። ጋድ ብለስ ያዝ አድርጉት። የኔ ውድ ማሪ አንተን ነው የማገባው። ይኸውልህ ኪስ ምንድን ነው? የኪስ ማታ ዘነበው የለ ንጉስ እዮዳብ መመርመር አለበት። ይበቃል አባቴ። ይበቃል አለች። ይበቃል አባቴ። ስንቴ ነው የሳማት? ጋይስ ቁጠሩት። ይህ ጊፍት አይመስለኝም። ሜካውት እያደረጉ እኮ ነው እዚህኛ ቁጭ ላይ ነው ወይም ዝም ብሎ ነው መስለኝ። የምን ጊፍት አይመስለኝም። እየተሳቱ ነው። ታይትል ጊፍተር ምናምን ይላል አባቴ። በቃ ወሬ ላወራ ነው። ለምን ትኬት አትቆርጥበትም? ይህን ነገር ይሄ አዲስ ነው። እሺ እዮዳብ ኧረ አንገትሽ ተጣመመ ሴትዮ። ደግሞ ኋላ ወደ ሕክምና ይዘን ደግሞ መከራችን
እሺ ኧረ አባቴ በቃ እኔ ራሴ ያቅለሸለሸኝ። አራት ሺህ ምናምን በጊዜንግ በጣም ነው የሚያማረግ። እኔ ተቀምጬ መሳሳሟ ላይ ብቻው አይደለም እንዳትወርድ ድሪል። ቆይ ጥያቄ አለ። አንተ ዮዳብ ብሪጅስቶን ያው እሷ ጋር ነኝ ሱቅ። ስማ ዮዳብ እዩ አቤት 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 ብሪጅስቶን እንዳለችህ ለምን አትተወኝም? እኔ ትችላለህ እያለችህ ነው። በቤትህ ትናንት ስታሰድበኝ ነበር። እባክሽ ጉቺ ጠይቂልኝ ብላኝ ነው። ከኔ ጋር እንዳታገናኘው ጥያቄ ነው የጠየኩት። ዩዳቤው ከፊት ለፊት ሞባይል እያሸገች ረበስማም ደግሞ አቴኝ ተናገረኝ ነው መሰለኝ። እንዲህ ደግሞ ብሪጅስቶንን መቼ ነው እኔ ቤት መጀመሪያ ሰው አይሰደብም። ሰው ተሰድቦ አያውቅም። አረኛ ስሜ ያን ቪዲዮ አይቼ ብዙ ነገር ማለት ይችል ነበር፣ ግን እኔ አቁሜያለሁ። መቼ ምንም አላልኩም። እየሰማች ነው ብሪጅስቶን? ምንድን እኔ ምንም አላልኩም። ያን ቪዲዮ አይቼ ብዙ ማለት ይችል ነበር፣ ግን ስለተውኩኝ ትቻለሁ። በቤት አላሰደብኳትም እያለ ነው። አልተሰደብም። ማን የሰደበች? እኔ መጥፎ ቃላት ራሱ ማርያምን አንድ የእኔ እሱን የተናገርኩበት አንድ ቪዲዮ ያመጣል። እኔ ግን በጣም ብዙ መሲ ብሪጅስቶን ሰዎችን ክብር ነክቼ አላውቅም። ይህን የእሱንም ክብር ነክቼ አላውቅም። እግዚአብሔርን ሁል ጊዜ እንደገና ደግሞ ያልኩ ወራሽ ከኔ ህይወት ጋር የሌለ ሰው ስንጠቅሶ የሆነ ቪዲዮ ትናንትና ያራ ማን እሱማ የስራው ባህሪ ነው። እሱ የሚጠቅሳል እኛ የምንጠቅሳለን ነው አልስናለ ከሌ ነው። አይ ኖ ስሚ ጉቺ፣ በዚህ ጉዳይ ምንም እኔ አሁን ቢዚ ነኝ፣ በሌሎች አጀንዳ ቢዚ ሆኜ ጭራሽ የመሲ ብሪጅስቶንን ቪዲዮዎች አይቼ ምንም ነገር አላልኩም። አንድ ቃል እንኳን አወጣው። ያው እየሰማሽ ነው አላልኩም። ምናልባት ሌሎች ሰዎች ገብተው ተናግረው ከሆነ ታይቃለች። አሁን ጉቺ ስል ብዙ ሀሳብ ይነሳልኛ ቤት እና ሰዎች የራሳቸውን አጀንዳ ይዞ አይመጡብሽም አንዳንድ ጊዜ። በዛ መንገድ እጅ መሲ ብሪጅስቶን አልደውላትም እንዴ መናገር ካለብን? እየሰማሽ ነው። ምን በባለፈው ሳራ ለሀበሻ አናግናትም እንዴ? ከፈለኳቸው ምን አገባኝ ደግሞ ነው። እኔ ሌላ ቦታ ጌም አለብኝ። አትንኪ በያት ባይገርምሽ አሁን በዚህ ሰዓት ማለት ነው እርገጥም ብትይው አይረግጥም። ቢኮዝ ጌም ስላለበት ጸጥ ብሏል። ከጌሙ በኋላ ሁላችንንም አንድ ማለት ይሄድብናል። ኢንሻላህ ብስሚላ ታጥበን ጉቺ እኔ እና አንቺ ከአሁን በኋላ ከተጣላ እኔ እውነት የለም ብለሽ ይሄ በሽታ እኔ አንተን አስከፍቼ ካውቃለሁ? እስኪ እንደው ንገረኝ። በጣም ጌታን በጣም መሲ በጣም አትከፍተሽ እንጂ መሲ ተይ እንጂ ምን አርጌ? ኧረ መሲ አይወራ። ይኸውልሽ እኮ ነው ችግሩ። አሁን እንደዚህ አይነት ነገር ማውራት ያለብን በስልክ ነው። እዚህ ጋር ስናወራ ይቀዳና እዮዳብ እንደዚህ ያለ መሲ እንደዚህ ያለ ተብሎ ሌላ ድራማ ያነሱብኛል። እኔ ደግሞ ጎንደሬ ነኝ ታውቂያለሽ፣ አልበግር ባይ ነኝ። ፋይል ማውጣት ጀምራለሁ። ያለፈው አልፏል። ስንት ጦርነት አሳልፈናል እኮ መሲ ማለት ይኸውልሽ በተለያዩ ሰዎች እኔ ላይ እኮ በጣም የተሰራው ስራ አንቺ ብራሱ በወብ ያደረግሽበት ብዙ ነገር አለ። ግን አልፏል። በቃ እኔም አለው አንቺም አለሽ። አልፏል። ብቻ እንዳከተኝ እዚህ የዱባይ ጀማ ውስጥ እኔ ልንገርህ ዮዳብ፣ የትኛውም ሴራ ላይ አታገኘኝም። አንደኛ፣ ሁለተኛ እኔ ታውቃለህ ከበፊት ኢቭን ፖለቲካ ራሱ በማወራበት ጊዜ አንስቶ እስካሁን ድረስ እኔ ፊት ለፊት ነው የማወራው። በቃ ሁሉም ነገር ፊት ለፊት ነው። ከዛ በተረፈ አንድ ቀን ያንተንም የቤተሰቦችህንም ክብር አንተንም የሚነካ ነገር ተናግሬ አላውቅም። ኧረ በእኔ ላይ እኮ በእናታችሁ ገጥመሻለሽ ማለት ነው መስዬ ላክልሽ ቪዲዮዎች። ይሄ እኔ እናንተ የምንበሻሸቀው ምናምን ነው መበሻሸቅ ሳይሆን በፐርሰናል በተለያዩ ሰዎች አንቺ በምትደግፊያቸው ሰዎች ደግፈሽ ብዙ ነገር ብለሽኛል። ያው የስራው ባህሪ አይደለ? በቃ ግሩፕ ለግሩፕ የእናንተ ትልቅ ናቸው። እናንተ እኮ ግሩፕ ናቸው። አንዱ ሲነካ እኔን እንዳጨምረኝ አደራህን፣ እኔን እንዳጨምረኝ። ጉቺ እንኳ በዚህ ከጉቺ ውጭ እኮ መሲን ስትነኩ እኮ 35 ሰው እኮ ነው የሚመልሰው ከዱባይ።
የዱባይ ጀማ እኮ እኔ መጥቼ ነው የዱባይ ጀማ ማፈርሰው በሶሻል ሚዲያ ይቻላል። እኔ ልመጣው እዮዳ አይዲን ስልክ አሁንም አክሴፕት አላደርጋችሁ። ይሄ አካውንት ከዚህ በኋላ ሙከራ ካደረጋችሁ ባን አደርገዋለሁ። አቅራቢያችሁ ወዳለው ወደ ቲክቶክ ካምፓኒ ሄዳችሁ አለ እኮ ዚስቱ ሲስተም ኦፊስ ይጅ ብለውኛ። አሁን ኦፊስ ይጋል ኦፊሳቸው ይጅ ኦፊስ ይሆን እንዴ? ኦፊስ ቲክቶክ ኦፊስ አላቸው ዱባይ አላቸው። አቡዳቢ ዱባይ ይመላቸው። ያኔ በዛ የአረቡ ልጅ ታስታውሻለሽ? 100 ምናምን ሚሊዮን ኮይን ወረደ ጊዜ ረብሻ ተነስተው ቲክቶኮች ናቸው ሄዶ ጊፍት ትክክለኛ ጊፍት እንደተሰጠው የተናገሩ። በዚህ ሀገር ዋው እንደሱ ከሆነማ ጥሩ ነው። ላይክ እዚህ እኛ ጋር እኮ ገና እዚህ ጋር አለ ሲያትል አለ አንዱ ደግሞ ሲያትል ውስጥ አለ እና ሲያትል ላለ ሰው አካውንትሽን ስጭና አካውንትሽ እነሱ ጋር 3 ወር መቆየት አለበት በአካል እንዲሄዱ ሲሉኝ፣ አይ ከዛ ለቲክታክ ስንስለት ኢማራት ነው ዱባይ ነው ምናምን ተስልላቸው፣ አይ በቃ በአካል እዛ አለ ኦፊስ አላቸው። እንደዛ ነው ያሉት። እኔ እዚህ የሆነ እንትን ሲል የሆነ ኦፊሳቸው እጄ ነው ማዘጋት ስፈልግ እዛ ህዝቡን የምታስቀረጥ ቀረ ማዘጋት ሰው ማዘጋት ቀረ። ለምን አይቻልም? አሁን ዮላብን ሚሊየን ህዝብ ሪፖርት ሳስደርገው የሪፖርት የሚደረግበትን ነገር አስተርጉመሽ በእንግሊዝኛ ለእነሱ ካላማረች በስተቀር ማንም ገገማ ሄዶ ሪፖርት ስላደረግ ሪፖርት ስላደረግሽ ብቻ አይደለም ማዘጋት እንኳን ሌላ መንገድ አለ። ግን አሁን ኤአይ መጥቷልኝ ኮመንትሽ ላይ ተመልከች። አንዳንድ ጊዜ ኤአይ ይልና ኮመንት ይሰጥሻል። አማርኛ በደንብ ይረዳል። ኤአይ ብሎ የምናወራውን ውይይት በዚህ ጉዳይ ላይ ሀሳብ ስጡ ብሎ ይናገራል ራሱ። ኤአይ የሚል ፈልጊ። ብዙ ጊዜ እንደዚህ እያወራሽ ኤአይ ይልና ለዚህ ጉዳይ እያወሩ ነው፣ በዚህ ጉዳይ ሀሳብ ስጡ ብሎ በእንግሊዝኛ ተርጉሞ ይናገራል። እና አሁንማ ቋንቋውን በደንብ የሚተረጉመው ያውቃል። መዝጋት ከፈለጉ ዋናው ብር ስሪ ብር ስሪ የሆነ እንትን ሳውዲ ነው ልጅ እንትን ብለው ጉዳይ ምናምን አማርኛ ነው ሲወራ ነበር። ወዲያው አካውንታቸው ይችላል ገና ስላወሩ ማለት ነው። አሁን መተርጎም ጀምሯል። ግን ብር የምትሰሪ አካውንትሽ ብር የሚሰራ ከሆነ ግን ያለ መዘጋት ቻንሱ ከፍ ያለ ሩጂ ማብሪያሪያ እንጠብቃለን። ብር አሰሪውን አካውንቱ በደንብ ምን ነው ባረኩት የለም ስኮምፓይሰስ ላይሰንስ የለም ዛሬ ምንድን ነው የሚባርክም የለም። ባርኩ አልኩ ቤቱን ባርኩ ይላብንተው። እኔ ግን እናንተ ዱባይ ያላችሁ አንድ ሰፈር ነው የምትኖሩት? ለልደትም ለሁሉም ትገናኛላችሁ? ዱባይ መጥቼ አላውቅም። 2026 ላይ እመጣለሁ። ቤቱን ባረክ አለ እና ጆከር ነው የሚቀበለው። እስኪ ጋይዝ ቤቱን ባረክ አድርጉ እስኪ። በነገራችን ላይ ግዴታ መጫወት እንዴት ይፈልጋል። ቲክታክ ለምሳሌ ጌም ካልተጫወትሽ ብር ይፈልጋል። እኔ እኮ ተጫወትኩም አልተጫወትኩም እኮ ኤዋን ላይ ነው እኮ ያለው። ምንድን ነው ኤዋን? ዋናው አንቺ ብር እስካገኘሽ ድረስ መቁረጡ ስለማይቀር ገባሽ? ጉቺ መጫወት አይጠበቅብሽ። ባርኩ ሀይል ጌምን ነው ዛሬ እንትናን ብቻው ነው የምትባርከው። ለሌላ ቀን የተባረከኝ ነበር። ባርክ እዚህ ነው ወደኝ ኤቶ ሆንኩኝ እንደ ዛሬ ኤዋን ይላል ማሮች ኖ ኤዋን ላይ ነኝ። እኔ እኮ በአጀንዳ እየተያዙ እኮ ላይ ገባሁ። አሁን ጀምራለሁ። ይህን 2 ሳምንት እጫወታለሁ። እኔ ኤቶ ሆኛለሁ ማሮች። ዱባይ ይቆጥራል እንዴ? ባርኩ እስኪ ቤት አንበሳ ዩኒቨርስ እና እንትን ይቀራል። 15,000 ኮኝ አይደርሰሻል። ሶስት ነው የሚቀረው። ዲኑ ይሞላዋል ዛሬ ወደቻስ ነው። ምን አባቱ ታሪክ አለው? እንትን እንዴት ሆነ? ነቢ ደምሳሽ የደረሰ ዩጋንዳ ገባሁ ማለት
ፍቅር ስዝምትቶ ጥላቻ ዝዝም ጀመረ እኮ አንቀበልም ያለው ቪዲዮ በጣም ብዙ ሰው ነው ይወራል። አንቀበልም ያለው ማን ያለው አንቀበልም ምናምን ወይ የቤቱን ባርክስ መሲ ግን እኮ ነው መሲ እኮ ቦልከሽኛል። በምን ነው ቪዲዮችን የምታይ? ወይ ዮዳብ የቲክታክ ሰው ለማጣላት እና ቤት ልክ የኔ ስልክ ታነሳ ሪከርድ ይልኩልኛል። እግዚአብሔር እኔ በነገራችን ክፉ ነገር ላለመናገር ነው ማለት ባልነበርኩበት አጀንዳ ውቅት አደረገች። ባሏ እከሌ ነው እከሌ የሌለ ሰው ጭራሽ እኮ ነው። ግን እኔ ጋር ነው ገብቶ እንደዛለሽ ኖ አንተ ኖ ዮዳብ አንድ የሆነ ቪዲዮ አለ ቤትህን ከፍተህ ከአንተ ራስህ እየተናገርክ ማለት ነው። መሲ ባሏ ከሌሉ ያልሆነ ሰው ነው በነገራችን ኖ ይኸውልሽ ተነግ ዋኖፊ ነው ብሎ ነገሩኝ እና ማን ነው ዘብን ያርልኝ ሰዎች ሲነግሩኝ አላወኩም። ባልትዳሪ ላይ ይኸውልሽ መሲ አሁን እኔ ብዙ ጊዜ ይመጡና ሰዎች በጣም አንድ ሰው ጂኒውንም ባሏ ነው እያሉ እንደዛ እንዴት ያደርጉት ነበር። ግን ጂኒው ለምን እንዳልደበረው ታውቂያለሽ? ባለቤቱ ታውቀኛለች። ኢፍናት እኮ ቢግ ፕሮብሌም ነው የሚመጣው። እኔ በቃ ዩዳብ ያንን ነገር እንትን ስትል ለምን ቢያንስ ነው አይጤም በዛ ነው አይደል ተናደሽ ቦለክሽ? ለምን መሰለኝ ያልሆነ ሰው ነው። ለምን እኔ ህይወት ውስጥ ሆነ ክፍተት ፈጠረ ያ ቪዲዮ ማን ነው ይሄ ሰው ምናምን ገባ ነው ምን መሰለሽ መጡና ስራውን አይደለም የከፈተላት ዋኖች ነው ብሎ ይናገራሉ። ያው አንዳንድ ጊዜ የስራው ባሪ ታውቂያለሽ የሚመጡና ሰዎች ይናገራሉ። እኔ ደግሞ አንዴ መሲ ያ ቢሆን ወጣት ትናገራለች አልኩ። አሁን አንቺ አሁን ብዙ ጊዜ ኤኒዌይ በዛ ከሆነ እኔ አሁን ራሱ በአሁኑ ቪዲዮ መስኒ ብዙ ነገር መስራት ይችል ነበር። ግን አንዳንድ ጊዜ ኮንቴክስት አውድ የሚባል ነገር አለ። ገባሽ? ምን እንደተፈጠረ ከዛ በፊት አላውቅም። ካላወኩኝ አልናገርም። ታውቂያለሽ ባቅ ኖሮ በራሪ መጠይቀኝ ዩዳብ የሆነ ችግር ሲኖር ያ ታሪክ እኮ ጠይቅሻለሁ። ያ ግን ያው በመሀል ደግሞ ላይ እንዳልሽ በመሀል ሰዎች እየገቡ ብዙ ነገር ላሉ እኔ ባደወይ የሆነ ነገር ሲፈጠር እዚህ ሶሻል ሚዲያ ላይ ፓብሊክ ያሉ ሰዎች እኛ እኮ ከ7 ዓመት በላይ አብረን በብዙ ነገር ሰርተናል። አሁን ምን ሆነ የሆነ ጥላቻ ምናምን እየመሰለ በውስጥ ሰው ይሰዳደብ ጀመረ እንጂ ችግር ካለን ያሁን ጠርቼ ትናንትና ጂጂኔ ቤት ነበረች። የሆነ ነገር ሲባል ገንዘብ ይከፈለታል ሲባል አስገባዋትና ጠየቋት። እንግዲህ ሰው ልጅ አልተከፈለኝም ካለ በቃ የሰውን ቃል ነው ቃሉን ራሱ መልሶ እንትን ይበለው የዘራውን ነው የሚያጭለው አይደል? ግን አንዳንዴ ንቀት ነገር ያደርጉታል ሰዎች ላይ እንደ መናቅ ገባሽ? እንደ መናቅ አንተ ማነህ ምናምን ካለ ኦኬ ማን ከሆንኩኝ ደግሞ አሳይሻለሁ ብዬ አደርጋለሁ። ግን ችግር ካለ እኔም ተጠርቼ ብጠይቅ ደስ ይለኛል። አሁን አንቺም የሆነ ፓብሊክ ፊገር ነሽ አለ መሲ ከ7 ዓመት በላይ ሶሻል ሚዲያ ላይ ፓብሊክ ፊገር ነሽ። የሆነ ነገር አረግሽ ተጠራርተን መጠያየቅ ግዴታ ነው። ጉቺ አሁን በአክብርኳት እኮ መጀመሪያ ያውም እየረገጥናት እኮ ነው መጣ ሀሳብ የሰጠች መጣሽ ላይ ቆይ ለምን አትጠይቁኝም? ለምን የመጀመሪያ ሰው እንዲያውም እንደዛ ያለው ጉቺ ይላል። ለምን አትጠይቁኝም አረል ጉቺ ያ እና በዛ ጉዳይ ነው እንጂ እኔ አሁን ጡረታ ወጥቼም ጡረታ አላስወጡኝ አሉ እኮ ትልቅ አጀንዳ ስሚ ትልቅ ጦርነት ላይ ነው ያለው። ጦርነትን እያሸነፍኩ ነው። እያየሽ ነው። ስፔሻሊ እንደዚህ ሚዲያ ላይ ናገሩ ከኔም ጭምር ማለት ነው። አንዳንዴ አሁን ለምሳሌ ዋትፍ ያልከው ሰው ባሏ ቢሆን ምንድነው ችግር? እኔ ምን አገባኝ ባደወይኔ እኔ ቢሆንልሽ እንደዚህ አይነት ነገር አውርቼ አላውቅም። አያገባኝም። ለምን እንደው ታውቃለሽ ሀገራዊ ጉዳይ አይደለም። እኔ በሀገራዊ ጉዳይ ካልሆነ ወይም ደግሞ ህዝብን የሚጎዳ ነገር ካልሆነ በግለሰብ ምን አገባኝ? የእኔ የማን ትዳር ጠባቂ ነኝ? እኔ እኮ ትዳር ጠባቂ አይደለሁም። አያገባኝም። ለምን መሰለህ ይላል ይሄንን ምልክ ከዚህ በፊት ራሱ በተለያየ አሁን ለምሳሌ በተለያየ ጊዜ የተለያየ ነገር ትላለህ። አንዳንድ የሚባለው ነገር የግለሰቡን ፐርሰናል ላይ አታክ የሚያደርግ አይመስልክም? የሚያበላሽ ከሆነ አሁን ለምሳሌ ስለ ትዳር እያወራን ከሆነ የምናወራው አውድ ምንድን ነው? አስተማሪ ነኝ፣ አስጠነኛ ላይ ፖለቲከኛ ነኝ። ገባሽ ጉቺ? እንደዛ ሲሆን የሆነ ሀሳብ ተነስቶ በዛ ሀሳብ ላይ ስንሰጥ ትውልድን አሁን ለምሳሌ ሰግጥ ፈምስ የሚለውን የተቃወምኩ ነኝ አይደለ? ሰው ሁሉ ሰደበኝ ምን አለኝ አይደል? አሁን ግን ከፓስተር እስከ ቄስ እስከ ኢማም እስከ ጋዜጠኛ እስከ ታዋቂ ጸሐፊዎች የኔን ሀሳብ ደግፈው እየተቃወሙ ነው። ተረዳሽ?
ምንድን ነው የሚቃወሙት? ሰግጥ ፈምስ የሚለውን አይዲያ የተቃወምኩኝ ከመጣ ጀምሮ 8 ወር ወይም ስቃወም ነው። ይህ ነገር ትክክል አይደለም፣ ትውልድን ያበላሻል ብዬ ማህበረሰብን ያበላሻል ብዬ ተቃወምኩ። ሰው ሁሉ ሰደበኝ። ባዶ መጀመሪያ ሁሉ ሰው ሁሉ ተሰግጥ ፈምስ በላይ ትውልድን የሚያበላሽ ነገር አልፈን መጥተናል። እያንዳንዳችን በየራሳችን ፔጅ የምናደርጋቸው ትውልድን ሊያከስር የሚችል የትኛው መልካም ስራችን ነው? እኛ ብዙ መልካም ስራ አለኝ ጉቺ። እኔ 7 ህገ መንግስት ያስቀይራል ሰው አዘሴም ታይም በዛው ልክ ደግሞ በጣም ብዙ ትውልድን እኔ አንድ ኔጌቲቭ ነገር አድርጌ አላውቅም። ትውልድን የሚያጠፋ ለምን ነው ታውቃለሽ? ግለሰቦች ንጹህ ማንም ንጹህ ሰው የለም ከክርስቶስ ውጭ ማለት ነው። ግን ምንም አይነት ለትውልድ ሊያጠፋ የሚችል ነገር አንድም ቃል በፔጅ ጎቶ ካያውቅ እኔ ትውልድ ነው ልጅ ለሚያስበቶች የግለሰብ አሁን እኔ ብዙ ሰደባለሁ፣ ብዙ ነገር አደርጋለሁ። በግለሰብ ደረጃ የምመልሰው መልሶች አሉ መጥፎ፣ ምናልባት ጥሩ ያልሆኑ። ሰው ነኝ አይደለ እንደ ስጋ ለባሽ ነኝ፣ ሰው ነኝ። እሱን እኮ ነው እኮ ምልክ ይወዳል። እሱ አንተ ግለሰብ የምትናገረውን ነገር ኒው ጀኔሬሽን እኮ ያየዋል። በየቱ ነው ግን ራሳቸውን መከላከል ነው ማስተምራቸው። ይኸውልሽ አሁን ለምሳሌ እኔ ላይ ግድ እኮ አንተን ለመከላከል አንተ ለተናገርከው ነገር በተናገርክበት ልክ ሰመን ይወጡ ኤክስፕሌን አድርግልሻል። ጉቺ ዲፍረንቱን ላሳይሽ። እኔ እኮ ነው የሚያረዋት በኢትዮጵያ ህዝብ ላይ ላለፈው 7 ዓመት የሰራሁት በሃይማኖቱም በፖለቲካም በብሔርም የታወቀ ነው።